አቤቱ አምላኬ ስማኝ። የጠላቶቼ መዘበቻ አታድርገኝ እላለሁ። ሰጉናይም ቢሰናከል አፋቸውን ይከፍቱብኛል። እኔንስ ሊገርፉኝ አቆዩኝ። ቁስሌም ዘወትር በፊቴ ነው። በደሌን እናገራለሁ፣ ስለ ኃጢአቴም እቆረቆራለሁ። ጠላቶቼ ግን ጤነኞች ሆነው ይበረቱብኛል። በከንቱም የሚሉኝ በዙ። ስለ በጎም ክፋት የሚመልሱልኝ እውነት ነገርንም ስለ በጎም ክፋት የሚሉኝ ብዙ ስለ በጎም ክፋት የሚመልሱልኝ እውነት ነገርንም በመከተሌ ጠሉኛል። ወንድማቸውንም እንደ ርኩስ በድን ጣሉኝ። አቤቱ አምላክ ሆይ አንተ አትጣለኝ፣ ከእኔም አትራቅ። አቤቱ የመድኃኒቴ አምላክ ሆይ እኔን ወደ መርዳት ተመልከት። አሚን አሚን። በእውነት ይሁንልን ይደረግልን። አሜን አሜን። በእውነት ይደረግልን ይደረግልን። አቡነ ዘበሰማያት አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዐ ኤዶም ሰላም ለዝክረ ስምኪ በአማሃ እመቤቴ ቅድስት ድንግል ማርያም ሆይ የሰላም እመቤት ነሽና ሰላምታ ላንቺ ይገባል እያልን በጠዋትና በማታ የምስጋና ጅመሽ እናቀርብልሻለን። ድንግል እመቤታችን ሆይ በገነት መካከል የተተከልሽ እንኳን ነሽ እኮ የእኛ የአገልጋዮችሽ ኃጢአት ከሰማይ ኮከብ ይልቅ የበዛ ስለሆነ የካህናት አለቃ የኢየሱስ ክርስቶስ እናቱ ነሽና ተገቢውን ንስሐ ስጭን። አሜን አሜን። ሰላም ለዝክረ ስምኪ ሀሊብ እመቤቴ ማርያም ሆይ እንደ ወተት አንጀት የማያስልብን የሚያቀዘቅን የመልካም ወተት ስም አጠራርሽ ሰላምታ ይገባል እያልኩ ሰላም ልሻለሁ። ድንግል እመቤቴ እርግቤ እርግቤ እያለ የሚያመሰግንሽ የጥበበኛ ሰለሞን ርግብ ነሽና ድንቁርና ራብ እንዳይጸናብን እክል ጥበብ መግቢን ከብዙ በጎ ስራ ይልቅ መስጠት የተሻለ ነውና። አሜን አሜን። ልብኪ የዋህ እመቤቴ ቅድስት ድንግል ማርያም ሆይ ኃጥአን ለጥፋት የማይመኝ ቅን በቀልን የማያውቅ ልብሽ ፍጹም የዋህ ነው እኮ። ድንግል እመቤቴ ሆይ ለዚህ የሚቅርታ ልማድሽ ነውና ይቅር በይኝ። በልቤ ውስጥ ያለውን ምንን ስንቱን እነግርሻለሁ። ሐዘኔን ጭንቀቴንም ሁሉ አንቺ ታውቂያለሽና። አሜን አሜን። ከመካመኪ ማርያም እመቤቴ ማርያም ሆይ ከነቢያት ከጻድቃን ከሰማዕታትም ወገን ብሆን ከቶ እንዳንቺ የሚወድ ማንም የለም። ድንግል እመቤቴ ሆይ አንቺን መጠጊያ ስለሚያደርጉ በአንቺ ከመታመን በቀር ስሬ ኃጢአት ብቻ ሆኗልና እርዳቴ ፈጥነሽ ድረሽልኝ። አሜን ኢታድጊኒ አቂበ እመቤቴ ማርያም ሆይ በሄድኩበትም ጎዳና በማድርበትም ቦታ ሁሉ በመዓልትም በሌሊትም ጥበቃሽ አይለየኝ። ድንግል እመቤቴ ሆይ ነፍሳትን ሁሉ የምትመግቢ ነሽና የልብስና የምግብ ችግር ባለ ዘመኔ ሁሉ አታሳየኝ። ረሃብና ብርድ ጸሎትን ያስረሳሉና። አሜን ሀበ ሆሮኪ ሁሪ እመቤቴ ድንግል ማርያም ሆይ አሁንም በሄድኩበት መንገድ ሂጂ፣ ባደርኩበትም አድረሽ። ቸርነትሽ ጠባቂ ሆነኝ። ድንግል እመቤቴ ሆይ በማንኛውም ወገን ንግግሬን አሳምሪ፣ ቀኝ እጅሽንም በራሴ ላይ አኑሪ። የሚጻረሩኝን ተጻረሪ፣ ክፉ ምክራቸውንም አንድ በአንድ ዘርዝሪ። አሜን ነይ ማርያም እመቤቴ ቅድስት ድንግል ማርያም ሆይ ከኃጢአት ሁሉ መተዳደፍ በማህየ ንስሐ ንጹ እማ ኃጢአት ታደርጊን ዘንድ በረድኤትሽ ወደ እኛ ቅረቢ። እያንዳንዳችን በስላሴ ስም ባርኪ። ድንግል እመቤታችን ሆይ እንደኛ ያሉ ኃጥአኖች በጸሎትሽ ወደ ንስሐ እንዲመለሱ መንፈሳዊ ጥበብን ግለጭላቸው። ጻድቃንም በምግባራቸው በትሩፋታቸው ጸንተው እንዲቆዩ ጠብቂያቸው። አሜን
ነይ ማርያም እመቤቴ ማርያም ጸሎታችን ተቀብለሽ ወደ ላይ ወደ ሰማይ ታሳርጊ ዘንድ ከላይ ከሰማይ ዳርቻ ፈጥነሽ ወደ እኛ ነይ። ድንግል እመቤቱ ዘወትር ራእይሽን ቀን በእኛ ላይ አርከፍክፊ። የምድር ብልጽግና ግን ኃላፊ ጠፊ በመሆኑ በቸርነት ጽድቅን ታተርፊልኝ ዘንድ የተገባ ነው። አሜን አሜን። ነይ ማርያም እመቤቴ ቅድስት ድንግል ማርያም ሆይ የአዳም ልብሱ ግርማ ሞገሱ የሄኖክ የራስ ወርቅ አንቺ ነሽ እኮ። ድንግል እመቤቴ ሆይ ብልህ አዋቂ ሆን ከልጅነቱ ጀምሮ አንቺን ያፈቅራል። ሰነፍ ልበቢስ ግን በከንቱ ይጠላሻል። ዳሩ ግን በመከራው የተንኮል ምክር ወጥመድ እሱ ራሱ ይጠመድ። አሜን አሜን። ነይ ማርያም እመቤቴ ማርያም ሆይ ዛሬ ያልወደቀባት ገበሬ ያልተረባት የቅዱስ ቁርባን አዝመራ ያፈራሽ ግርሃት ሆይ ከትጓን መላእክት ጋር ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ዓለም እኮ የወደዳትን መልሳ ታጠፋዋለች። በወጥመድ አስገብታ ብዙ ሕዝብ በመርዛ እንዳጠፋች ይህንን ስራዋን የሚያውቁባት ከንቱ እንደምን ያለ ብልህና አዋቂ ስለሆነም በወጥመድ እንዳታጠምደኝ መርቧት በጣጥሰሽ ጣይልኝ። አሜን አሜን። ነይ ማርያም እመቤቴ ማርያም ሆይ ለዕውራን ብርሃናቸው ለተጠሙትም የወይን ምንጫቸው ሆይ ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ወዮ ትተኝ ይሆን? ወዮ ትንቅኝ ይሆን? እንግዲህ የልቤን ሐዘን ለማን ነግረው ይሆን? አሜን። ነይ ማርያም እመቤቴ ቅድስት ድንግል ማርያም ሆይ የመለኮቱ የእሳት ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽና ፈጥነሽ ወደ እኛ ነይ። ድንግል እመቤቴ በዚህ ዘመኑ በየዕለቱ ሁሉ ማሪን ይቅርም በይን። አንቺ በምልጃሽ ይቅርታሽን ማን ይተርክብናል? በስጋና በነፍስ የሚፈርድ ልጅሽ ነውና። አሜን። ስዕለኪ እመቤቴ ቅድስት ድንግል ማርያም ሆይ የሰማይና የምድር ንጉሥ እናቱ ነሽና ኃጢአታችንን ሁሉ ፈጽመሽ ለማጥፋት ፈጥነሽ ወደ እኛ ትመጪ ዘንድ እንማልድሻለን። ድንግል እመቤታችን ሆይ የስጋና የነፍስ ችግር ሁሉ ከእኛ ላይ ያስወግጅልን። ይልቁንም ወዲያና ወዲህ በማለት ቀኑ በከንቱ እንዳይመሽብን በቁም ነገር ስራ ላይ እንገኝ ዘንድ እኛ በደለኞች አገልጋዮችሽ ልጆችሽ እንማጸንሻለን። አሜን። አተከስኩኪ እመቤቴ ማርያም ስፍር ቁጥር በሌለው የዚህ ዓለም ፍለጋ በመከተለኛ ኃጥእ ጎስቋላ አገልጋዮችሽ አሳዘንሽ ይሆን? ድንግል እመቤቴ ታዲያ ከቀድሞ ጀምሮ ቂም በቀል ይቅር ማለት ልማድሽ ነውና ይቅር በይን። መሐሪ እናት ሆይ አረጋጊኝ እንጂ አትተይን። አሜን። አተከስኩኪ በመሴሰንና የዝሙት ስራ በመስራት ሐሰት በመናገር አሳዘንኩሽ ይሆን? ድንግል እመቤቴ ሆይ ነገር ግን አንቺን በፍጹም ልብ መውደድ ቀላል አይመስለኝም። 78 ነፍሳትን የበላ በላይ ሰብ በጥርኝ ውሃ ገነት ለመግባት በቅተዋልና። አሜን። ርኅርኅ ሕሊና ሩሩሃ እመቤቴ ሆይ እጥፍ ቅዱስ ሳይኖርብሽ በድንግልና ጸንተሻለሽ። የአንቺ ፍቅር እሳት ሆኖ አንጀትን ያቃጥላል እኮ። ድንግል እመቤቴ ሁልጊዜ በጎ ነገር አድርግልኝ። እንደ ስራ የሞት ይገባኝ ነበር፣ ነገር ግን እስከምጋቡትን ጥቂት ጊዜ ታገሽኝ። አሜን። ለትውልዱ እናንተ በዚህ ዓለም እያላችሁ ወደ ላይና ወደ ታች የምትወጡና የምትወርዱ ሁሉ የእመቤታችን ፍቅር ከቶ ቀላል አይምሰላችሁ። በየጊዜው ስሟን እየጠራ በእመቤታችን ፍቅር የተማመነ በአማላጅነቷ ጥላ ስር የተጠለለ ዘማዊ ወይም ሴሰኛም ቢሆን ፍጹም ድንግል ይሆናልና። አሜን። ታምረኪ ብዙ እመቤቴ ቅድስት ድንግል ማርያም ሆይ የእግዚአብሔር ማደሪያ ነሽና ልዩ ልዩ ታምራትሽን በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። ድንግል እመቤቴ እኔን ከርታታው ልጅሽን በዚህ ዓለም የሚያረጋጋኝ የሚያጽናናኝ አጥቻለሁና ርኅሩኅ እናቴ ሆይ እስኪ ቀረብ ብለሽ የማጽናኛ ቃል አሰሚኝ። ታምረኪ ብዙኃ እመቤቴ ቅድስት ድንግል ማርያም ሆይ ፍጻሜ የሌለ የብዙ የሆኑ ታምራቶች በደመናና በጉም አምሳል በዓለም ላይ ተሰራጩ። ድንግል እመቤቴ ሆይ የሮማው ጳውሎስ የመዛነቢያው ድንኳን ነሽ እኮ። እኛን ንስሐ ሳንገባ እንዳንሞት ዕድሜ ትጨምሪልን ዘንድ ቅዱስ ሰሎሜ ባዘለችው ልጅሽ እንማጸንሻለን። አሜን።
ናዛዚት የእመቤቴ ማርያም ከሀዘን የምታረጋጊን እርጅናችንን በወጣትነት የምትለውጭ ዘመን የማይቆጠርለትን ሕፃን በማኅፀንሽ አደረግኩ። ድንግል እመቤት ተስፋ ለቆረጡ ተስፋቸው ነሽና ጸሎትና ዕጣን እንዲሁም ቅዱስ ቁርባን በሚቀርብበት ጊዜ እኛን አገልጋዮችሽ ለማጽናናት በዚህ ቦታ ተገኝ። አሜን አሜን። ደሜኪ ድንግል እመቤቴ ቅድስት ድንግል ማርያም ሆይ ስምሽ ኃጥአንን ያጸድቃል፣ ሰነፎችንም ብልህና ትጉህ ያደርጋል። ድንግል እመቤቴ ሆይ እኛ የአእምሮ ድሃ የሆን አገልጋዮችሽ ብቻ ቀርተናልና ብዙውን የልባችን ሐዘን ነግረንሽ ከሐዘናችን ታረጋጊን ዘንድ ፈጥነሽ ወደ እኛ ነይ። አሜን አሜን። የደተ ስጋ ወነፍስ እመቤቴ ማርያም ሆይ ስጋን ነፍስ ችግር እንደደረሰብኝ ስምሽም ከክብር መዝገብ ወይም ሳጥን ወስጄ ገንዘብ አደረግኩ። ድንግል እመቤቴ ሆይ የገጽሽን ሰላም ለማለት ፈልጋለሁ እኮ። ድንግል ሆይ ፈጥነሽ ድረሽልኝ። ድንግል ሆይ ገስግሰሽ ድረሽልኝ፣ ሰውነቴ አንቺን ተጠምታለችና። አሜን አሜን። አፈወ ሃይማኖት እመቤቴ ማርያም ሆይ በዚያ በቁርጥ ፍርድ በሚሰጥበት ዕለት ሁሉን ወደ ሕይወት ጎዳና የምትስቢ መዓዛሽ የጣፈጠ የሃይማኖት ሽቶ ነሽ እኮ። ድንግል እመቤቴ ሆይ ጻድቃን በትሩፋታቸው በተጋድሏቸው ያገኙሽ መንግስተ ሰማያት ነሽ እኮ። የፍቅርሽ ጤና መዓዛ እንደ ነጭ ዕጣን ጤና መዓዛ ሸተተኝ። በፍቅርሽ ወይን ጣዕምም ልቦና ይደሰታል። አሜን አበዊነ ቅዱሳን እመቤቴ ቅድስት ድንግል ማርያም ሆይ ቅዱሳን አባቶቻችን አንቺን ባረኩ። መድኃኒታችን አንቺን መልካም ፍሬ አፈሩ አስገኙ። ድንግል እመቤታችን ሆይ ለደካማው የመጠጊያው ተራራ ነሽና ጻድቅስ በበጎ ስራው ይድናል። እንደኛ ያሉ ኃጥአን ግን መሸሻው መጠጊያው ከአንቺ በቀር ወዴት ነው? አሜን አሜን። ሰላም ለመልክኪ እመቤቴ ማርያም መጽሐፍን እንደተናገሩ ወይም እንደሚያስረዱት የእግዚአብሔር ስነ ራእይ ለሚመስለው የመልክሽ ደም ግባት ሰላምታ ይገባሻል። ድንግል እመቤቱ የሳሙ የሽቱ ሙዳይ አንቺ ነሽ። የሚወዱሽ የሚያከብሩሽ ሁሉ በረከትሽን ያገኙ፣ የሚጠሉሽ የሚመቀኙሽ ግን ፈጥነው ይጥፉ። አሜን ስብሐት ለኪ ያ ሙሽራው ቅድስት ድንግል ማርያም ሆይ ለአንቺ ሰላምታ ይገባሻል። ሰላምታ ይገባሻል። የወልድ እናቱ ቅድስት ድንግል ማርያም ሆይ ለአንቺ ሰላምታ ይገባሻል። የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ቅድስት ድንግል ማርያም ሆይ ለአንቺ ሰላምታ ይገባሻል። ወርቅና ብር ኃላፊ ጠፊ ነው። ስለዚህም ከዚህ ዓለም ብልጽግና ይልቅ አንቺን መውደድ መርጣለሁና ቸርነትሽን አታርቂብኝ። እመቤቴ ቅድስት ድንግል ማርያም ሆይ አሁንም በመዓልትና በሌሊት ጠብቂን ከመከራ ስጋ ከመከራ ነፍስ ሰውሪን ለዘላለሙ አሜን አሜን አሜን። የእውነት ይሁንልን ይደረግልን። የቅድስት እመቤታችን በረከቷ ረድኤቷ አይለየን። አሜን አቡነ ዘበሰማያት ይትቀደስ ስምከ ወይኩን ፈቃድከ በሰላም ቅዱስ ገብርኤል መልአክ ውስጥ የማርያም ሰላም ኢየሱስ ክርስቶስ በመሰረታዊ ከማጽነ ቢኪ ማርያም አሜን። ድርሳነ ገብርኤል በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ገብርኤል ድርሳን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጤና ፍርሃት ይድን ዘንድ ቅዱስ ገብርኤል ድርሳን ጸልያለሁ እንዲህ እያልኩ መድንኤል አውኮ ተርቦት ኤልጌል ዜድ ጉል ሄነ ስማተ መንፈስ እግዚአብሔር ቅዱስ ገብርኤል የሰጠው መልአኩ ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንድነሳበትና እመቤታችን ቅድስት ድንግል ማርያም ለማብሰር በጠራት ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ ማጽንያ ኃይል እንደ እውነት
እንደሆናት ነው። አቤቱ ለእኔ ለአገልጋይ ለወለተ ማርያም ትቀጥላለች። እነ ቤተሰቦቻችን ወለተ ማርያም፣ እህተ ማርያም፣ አመተ ተክለ ሃይማኖት፣ ሰበነ ማርያም፣ ወለተ ነቢያት ገብረ ሕይወትን ድምፁን ያሰማልን፣ ምሕረቱን ይላክልን። ወለተ ማርያም፣ ወለተ ስላሴ፣ ወለተ አማኑኤል፣ ወለተ ሰንበት፣ ጽጌ ማርያም፣ ምሕረተ ስላሴ፣ ወለተ ወልደ፣ ወለተ ዮሐንስ፣ ወለተ ሚካኤል፣ ወለተ ጻድቅ፣ ወለተ ሚካኤል፣ ወለተ ማርያም፣ ወለተ ኪዳነ፣ ወለተ ብርሃን፣ ወለተ ማርያም፣ ሀና ማርያም፣ ወለተ ጊዮርጊስ፣ ወለተ ማርያም፣ መልከ ጼዴቅ፣ ወልደ ሰማዕታት፣ ወለተ ወልድ፣ ጽጌ ማርያም፣ ኩንፈ ሰማዕት፣ ተክለ ወልደ፣ ወለተ ሰንበት፣ እህተ ጊዮርጊስ፣ አመተ ሚካኤል፣ ወለተ ስላሴ፣ ወለተ እግዚእ፣ ወለተ አመተ ማርያም፣ ወለተ ሰንበት፣ ወለተ ሰንበትን ወርቁቷን ያስተካክልልን፣ ስራዋን ይስጥልን። ወለተ ማርያም፣ ወለተ ማርያም፣ ወለተ ኪዳን፣ ተክለ ወልደ፣ እህተ ማርያም፣ መንበረ ማርያም፣ ወለተ ጻድቅ፣ ምሕረት አብን ይማርልን፣ ወለተ ኪዳንን ይማርልን። ኃይለ ጊዮርጊስ ወልደ ሐዋርያት፣ አመተ ስላሴ፣ ወለተ ገብርኤል፣ ተክለ ሕዝቅን ባለበት ይጠብቅልን፣ ወደ ቤት ይመልስልን። ወለተ ኢየሱስ፣ ወለተ ትንሣኤ፣ ወለተ ሰንበት፣ እህተ ጻድቅ፣ ተክለ ገብርኤል፣ ወለተ ሩፋኤል፣ ወለተ አማኑኤል፣ ወለተ ጻድቅ፣ ወለተ ሰንበት፣ ወለተ ማርያም፣ ፍቅርተ ማርያም፣ ጽጌ ማርያምን ይማርልን፣ ተመላክን ይማርልን። ጸጋ ማርያም፣ ፍቅርተ ስላሴ፣ ኃይለ ገብርኤል፣ ወለተ ሰንበትን ወርቅቷን ያስተካክልልን። ኃይለ ስላሴ፣ ወለተ ስላሴ፣ አስካለ ማርያምን ይማርልን። መንበረ ስላሴ፣ ወልደ ገብርኤል፣ ገብረ ኢየሱስ፣ ገብረ ማርያም፣ ጽጌ ማርያም፣ ወለተ ጻድቅ፣ ወልደ ገብርኤልን ይማርልን። ወለተ ማርያም፣ እህተ ማርያምን ይማርልን። ተክለ ወልድን ይማርልን። ወልደ ሰንበትን ይማርልን። ተክለ ጊዮርጊስን ይማርልን። ገብረ ጻድቅን ይማርልን። ወልደ ጊዮርጊስን ይማርልን። ወለተ ጊዮርጊስን ይማርልን። ወለተ ዮሐንስን ይማርልን። አስካለ ማርያም፣ ወለተ መስቀል ከነ ቤተሰቦቻችን በእድሜ በጸጋ በጤና ይጠብቅልን። ነፍስ ይማር። ወለተ ማርያም፣ ወለተ ኪዳን፣ ወለተ ስላሴ፣ እህተ ማርያም፣ ወለተ ጊዮርጊስ፣ ወልደ ጨርቆስ፣ ወለተ ኪዳን፣ ወልደ ኪዳን፣ ገብረ ማርያም፣ ቤተ መንግስት፣ ጽጌ ማርያም፣ ኃይለ ስላሴ፣ ገብረ ስላሴ፣ ወለተ አቢሳለ ማርያም፣ ጸገ ዘአብ፣ ወልደ ጊዮርጊስ፣ ኃይለ ገብርኤል፣ ወለተ ጨርቆስ፣ ወልደ ስማት፣ ኃይለ ሚካኤል፣ ወልደ ሚካኤል፣ አጸደ ማርያም፣ ሀብተ ጊዮርጊስ፣ ገብረ ኢየሱስ፣ እህተ ማርያም፣ ወለተ ማርያም፣ ሰይፈ ሚካኤል፣ ወልደ መድኅን፣ አጸደ ማርያም፣ ገብረ ማርያም፣ ብስራተ ገብርኤልን፣ ወልደ ጨርቆስን፣ ወልደ ማርያምን፣ ወለተ ሐናን ነፍሳቸውን በአጸደ ገነት ያኖርልን። ለሀገራችን ኢትዮጵያና ለሀገራችን ኤርትራ ለመላው ሕዝባችንን አስቡን አስታውሱን ላሉ ወገኖቻችንን በሊቢያ ሀገር እየተሰቃዩ እየተጨነቁ ያሉት እህት ወንድሞቻችን ቀናችን ደረሰ ብለው ያለቀሱ ያሉት ከመከራ ስጋ ከመከራ ነፍስ ያውጣልን፣ እንባቸውን ያብስልን፣ ታሪካቸውን ይቀይርልን። በአረብ ሀገር በእስር ቤት እየተሰቃዩ ያሉት እህት ወንድሞቻችን ከእስር ያስፈታልን። አሜን። እንደዚህ ኃይል ጽን ሰጠ ከማለትና ከሌሊት ድንጋጼ አድነን። አሜን። ከላይ ከሰማይ ድንጋይ የተላከ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ደስታን አብሳሪ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ጽንስ ቃል ተሳምን ቅዱስ ገብርኤል ሆይ ሰላም እልሃለሁ።